በአሁኑ ሰዓት ኤአይ የሰው ልጅን እጅግ በጣም እያስገረመ ነው። ተማሪና ኮንቴንት ክሬተር ከሆናችሁ ኤአይን የግዴታ መጠቀም አለባችሁ። በአሁኑ ሰዓት በ2026 ላይ ኤአይ እጅግ በጣም እየረቀቀ ነው ያለው። ኤአይ የማይጠቀም ሰው በጣም እየተሸወደ ነው። ደጋግሜ ነው የምለው፣ በጣም እየተሸወደ ነው። በዚህ ቪዲዮ ኮንቴንት ክሬተር ለመሆን ያሰባችሁ ሰዎች፣ ዩቲዩብ ለመጀመር ያሰባችሁ ሰዎች ሰዓቱ አሁን ነው። መጨረሻ ላይ አንድ እጅግ በጣም ወሳኝ የሆነ ቲፕ ነግራችኋለሁ። እኔ አሁን ጀማሪ ዩቲዩበር ነኝ እና የተጠቀምኩ ያለሁበት ስትራቴጂ ነግራችኋለሁ። በጣም ትወዱታላችሁ፣ ምክንያቱም ወሳኝ ነገር ስለሆነ ማለት ነው። ቪዲዮን እስከ መጨረሻው ተከታተሉ። ወደ ቪዲዮ ኤአይ ከምን ጊዜውም በላይ ስራችንን በጣም ቀላልና ውብ እንዲሆን እያደረገው ነው። ዛሬ ይሄ ቪዲዮ በአጠቃላይ ስለ ኤአይ ጀነራል የሆነ ቪዲዮ ነው። እኔ ኤአይን ለምንድን ነው የምጠቀመው? ኤአይ ለምንድን ነው የሚያስፈልገው? እንደገና ደግሞ ሰዎች ኤአይን ተጠቅመው አሁን ላይ ምንድን ነው እየሰሩ ያሉት? ምንድን ነው እያደረጉ ያሉት? እና እኛ ደግሞ ኤአይን ለምንድን ነው መጠቀም ያለብን? ከተማሪ ጀምሮ እስከ ኮንቴንት ክሬተር ኤአይን ተጠቅሞ ሰዎች ምን ያክል ኢፌክቲቭ መሆን እንደሚችሉ በዚህ ቪዲዮ እናያለን። ለምሳሌ እኔ አሁን ተማሪ ያለው 12ኛ ክፍል ትዝ ይለኛል ጄሚናይ ኤአይን በደንብ እጠቀም ነበር። ጄሚናይ ኤአይ ላይ ጥያቄዎችን ሰጣለሁ። ጥያቄዎችን የኢንተራንስ ከዚህ በፊት የነበሩ ኤግዛሞችን የሰጠው ከዛ ነበረ። ከጄሚናይ ጋር አንዱ ላይ ሆኜ ነበር የማነበው እና ያ ደግሞ በጣም ረድቶኛል። ምክንያቱም እኔ ሲጀምር 12ኛ ክፍል ነው ስለ ኤአይ ያወቁት። ጄሚናይንም አንድ ሰው ነው የነገረኝ። ከዛ በኋላ ለጥናቴ ተጠቀምኩት እና ከዛን ጊዜ ጀምሮ ኤአይ በጣም ኢፌክቲቭ እንደሚያደርግ ተገንዝቤ ኤአይን በደንብ መጠቀም የጀመርኩት ከ12ኛ ክፍል በኋላ ነው። የ12ኛ ክፍል ለመፈተን ኤአይን በደንብ ተጠቅሜያለሁ። በጣም ረድቶኛል። ምናልባት ይህንን እኔ ያኔ ሳላቅ መጨረሻ አካባቢ ልፈተን አካባቢ ነው ይህን ነገር አውቄ የተወሰነ 1-2-3 ወር ጥያቄ ሰርቼበታለሁ። አሁን ላይ ግን ይህንን የማያውቅ ሰው አለ ብዬ አላስብም። ምክንያቱም አሁን ላይ ኤአይ በደንብ ተስፋፍቶ ነው ያለው። ኤአይን የማያውቅ ወይንም ደግሞ ኤአይን እያወቀ የማይጠቀም ሊኖር ይችላል እንጂ ኤአይን የማያውቅ ሰው አለ ብዬ አላስብም። ነገር ግን አሁን ኤአይን አውቃችሁ የማትጠቀሙ ሰዎች በደንብ እየተሸወዳችሁ እንደሆነ ልብ እንድትሉ ፈልጋለሁ። በዚህ በ2026 ዓመተ ምህረት ላይ ኤአይ በጣም ብዙ ስራዎችን እየሰራ ነው። እንደገና ኤአይም ደግሞ ራሱን አፕዴት እያደረገ እየመጣ ጄሚናይ፣ እንደገና ቻትጂፒቲ እና የተለያዩ ኤአይዎች ራሳቸውን አፕዴት እያደረጉ እየመጡ ነው። ስለዚህ እናንተም ኤአይዎችን በደንብ መጠቀም አለባችሁ ማለት ነው። እነሱ ራሳቸውን አፕዴት አድርገው ሲያመጡ እናንተም ደግሞ አጠቃቀማችሁን አፕዴት ልታደርጉ ይገባል ማለት ነው። እነሱ ራሳቸውን አፕዴት የሚያደርጉት ለሰዎች በቂ የሆነ ትክክለኛ የሆነ መረጃ ወይንም ደግሞ የነበራቸው ነገር ላይ የሆነ ነገር አሻሽለው ለመስጠት ነው። ስለዚህ እናንተም አጠቃቀማችሁን የሆነ ስቴፕ አፕዴት ማድረግ አለባችሁ ማለት ነው። ለምሳሌ አንድ ኮንቴንት ክሬተር ኤአይ የሚጠቀምና ሌላኛው ደግሞ ኤአይ የማይጠቀም አንድ ኮንቴንት ክሬተር ቢኖር ሁለቱ ጋር በጣም ትልቅ የሆነ ልዩነት ነው ያለው። ልዩነቱ ምንድነው? ያኛው ኮንቴንት ክሬተሩ ፈጣን የሆነ ስራ ይሰራል ከኤአይ ጋር በመሆን እና ደግሞ ውብ የሆነ ነገርን መስራት ማምጣት ይችላል ማለት ነው። ምንድነው? ኢፈርቱን በቃ ያቀልለታል። ነገር ግን ኤአይ የማይጠቀመው ሰው እያንዳንዱ ነገር በራሱ ኢፈርት ስለሚሰራው ሰዓቱን በጣም ብዙ ሰዓት ያባክንበታል። እንደገና ደግሞ የሚሰራው ነገር ላይ ከኤአይ እኩል ኢፌክቲቭ ላይሆን ይችላል። ነገር ግን እኮ ክሬቲቪቲውን እየተጠቀመ ነው። ይህ ሰው ግን ሰዓትን እያባከነ ነው ማለት ነው። ምክንያቱም በዚህ ሰዓት ኤአይ በጣም ብዙ ሰዓታችንን እያቀለለልን ነው። ለምሳሌ አውቶ ኤኢ የሚባል ዌብሳይት አለ አይደለ? አውቶ ኤኢ ዌብሳይት ምንድነው? ቪዲዮዎችን ነው ጀነሬት የሚያደርገው። ከዛ የፈለጋችሁን ቪዲዮ ወስዳችሁ የዩቲዩብ ቪዲዮአችሁ ላይ አፕሎድ ማድረግ ትችላላችሁ። የተወሰነ ያክል ፔመንት ቢያስከፍልም ማለት ነው። ነገር ግን እናንተ ያለምንም ፔመንት አውቶ ኤኢን እንዴት መጠቀም እንዳለባችሁ እንዳሳያችሁ ከፈለጋችሁ አውቶ ኤኢ ብላችሁ ኮሜንት ላይ ጻፉልኝ። አውቶ ኤኢን ያለምንም ፔመንት በስርዓት ቪዲዮ ከዛ ላይ እንዴት ለዩቲዩብ ቪዲዮአችሁ ማስገባት እንደምትችሉ አሳያችኋለሁ። ምንም ነገር አትከፍሉ። እንደገና ቪዲዮአችሁ ላይም ወተርማርክ አይቀመጥም። ያለ ወተርማርክ ቪዲዮ ከዛ ወስዳችሁ አፕሎድ የምታደርጉበት አሳያችኋለሁ። እዚህ ቪዲዮ ላይ ካያችሁ ለምሳሌ ሰብስክራይብ አድርጉ ብሎ የሚገባው የመጀመሪያ ቪዲዮ ካያችሁ ከአውቶ ኤኢ የተወሰደ ነገር ነው። ነገር ግን አይታችሁት ከሆነ ምንም የሆነ ወተርማርክ የለበትም። እንዴት ነው ያን ላስገባ የቻልኩት? እሱን በሌላ ቪዲዮ አሳያችኋለሁ። የምትፈልጉ ከሆነ ያለምንም ወተርማርክ እንደገና ያለምንም ክፍያ ከአውቶ ኤኢን እንዴት ነው መጠቀም የምትችሉት የሚለውንም ከፈለጋችሁ በሌላ ቪዲዮ እመለሳለሁ። አንድ ብቻ አይደለም ወይንም 5 ብቻ አይደለም። መጀመሪያ ጊዜ ሎጊን ስታደርጉ 5 ፍሪ ቪዲዮ እንድታወርዱ ይፈቅድላችኋል። እኔ በማሳያችሁ መንገድ ግን 5 አይደለም አንሊሚትድ
ቪዲዮዎችን አክሰስ ማድረግ ትችላላችሁ። ግን የተወሰነ የእናንተ ክሬቲቪቲ ይጠይቃል ማለት ነው። መጀመሪያ ቪዲዮ ሲጀምር ወደ ቪዲዮ ስል ያለውን ፓርት አይታችሁ ከሆነ ሰብስክራይብ አድርጉ ብሎ የመጣው ያኛው ፓርት በአውቶ ኤኢ ጋር የተወሰደ ቪዲዮ ነው እዚህ ጋር ያስገባሁት። ነገር ግን የተወሰነ የራሴን ክሬቲቪቲ ጨምሬበታለሁ። እናንተም ያለምንም ክፍያ የተወሰነች ክሬቲቪቲ ጨምራችሁ ያለምንም ሞተርማርክ የምትሰሩበትን መንገድ አሳያችኋለሁ። የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ ማለት ነው። ስለዚህ ኮንቴንት ክሬተር ራሱ ኤአይን ተጠቅሞ በጣም ኢፌክቲቭ የሆነ ነገር ይሰራል ማለት ነው። ተምኔል ለመስራት ደግሞ ኤአይ በጣም እያገለገለ ነው። እኔ ለምሳሌ አብዛኞቹ ተምኔሎችን ካያችሁ በጄሚናይ እና በቻት ጂፒቲ ጋር እንደገና የኔን ክሬቲቪቲ ተጨምሮ እንደዚህ ከኤአይዎች ጋር ነው እየሰራው ያለሁት። ስለዚህ አንደኛ ይህን የማደርግበት ምክንያት ሰዓቴን ለመቆጠብ ነው። ምክንያቱም እኔ ቪዲዮን ኤዲት የማደርገው እኔ ራሴ ነኝ። እንደገና ደግሞ ተምኔል የምሰራው ራሴ ኤዲት አድርጌ ከሆነ ምንድነው ሰዓቴን እየገደልኩ ነው። የሆነ መስራት አክቶኝ ሳይሆን ሰዓቴን ለመቆጠብ ስል ኤአይን እጠቀማለሁ ማለት ነው። ስለዚህ እናንተም ሰዓታችሁን ለመቆጠብ ኤአይ መጠቀም እንዳለባችሁ እነግራችኋለሁ ማለት ነው። ለምሳሌ ኖትቡክ ኤልኤም የሚባል አንድ ኤአይ አለ። ኖትቡክ ኤልኤም ምንድነው የሚያደርገው? እዛ ላይ ኖት ታስገብታችሁ ወይንም ፋይል ታስገባላችሁ። ያንን ፋይል ሰመራይዝ እንዲያደርግላችሁ በጣም ረጅም የሆነ ቀን ለምሳሌ በጣም አንድ ረጅም የሆነ መጽሐፍ አለ ብላችሁ አስቡ፣ ወይም ረጅም ቻፕተር አለ ብላችሁ አስቡ። ያንን ማንበብ ቢከብዳችሁ ምንድነው የምታደርጉት? ኖትቡክ ኤልኤም ጋር ሄዳችሁ ያንን ፋይል ታስገባላችሁ። ቻፕተሩ ረጅም ቢሆንም ነገር ግን ኖትቡክ ኤልኤምን ጥሩ በሆነ አገላለጽ ወይንም ታርጌት እናንተ የምትፈልጉትን ነገር ነግራችሁ ሰመራይዝ አድርግልን ብትሉት በደንብ አድርጎ ምርጥ አድርጎ ሰመራይዝ አድርጎ ያቀርብላችኋል። ስለዚህ ያን የሚያክል ትልቅዬ ቶፒክ እናንተ ሰመራይዝ አድርጋችሁ ቢያንስ በተወሰነች ገጽ አድርጋችሁ ለአጠናን ምቹ አድርጎ ይሰጣችኋል። ዋና ዋና የሆኑ ቶፒኮች ላይ ለምሳሌ እንደዚህ ማድረግ ለምን ይጠቅማል? ለምሳሌ ዩኒቨርሲቲ ተማሪዎች ላይ ማንበብ በጣም አንዳንዴ አሰልቺ የሚሆንበት ጊዜ አለ። አንዳንዴ ደግሞ የተለያየ ነገር እየሰራችሁ ሳታነቡ የምታልፉበት ጊዜ ይኖራልና ይሄ ኖትቡክ ኤልኤም በጣም ረጂና በጣም አጋዥ ኤአይ ነው። ስለዚህ ኖትቡክ ኤልኤም ላይ ሄዳችሁ ኖት ታስገብታችሁ ሰመራይዝ እንዲያደርግላችሁ መጠየቅ ትችላላችሁ። ከዚህ በተጨማሪ ስለ ኖትቡክ ኤልኤም የምትፈልጉ ከሆነ እያንዳንዷ ስቴፕ ባይ ስቴፕ ሁሉንም ነገር ኖትቡክ ኤልኤም ምንድነው ጥቅሙ፣ እንደገና ውስጡ ስር ምን ምን አሉ የሚለውን እዛው ዌብሳይቱ ላይ ገብተን የምናይ ይሆናል። ከዚህ ቪዲዮ በኋላ ኮሜንታችሁን አይቼ ስለ ኖትቡክ ኤልኤም የምሰራላችሁ ይሆናል። በተጨማሪ አንድ ዩቲዩብ መስራት የምትፈልጉ ሰዎች አሁን ጊዜው ነው፣ ዩቲዩብ መስራት ጀምሩ ላለው። ምክንያቱም ይሄ ያልኩበት ምክንያት አለኝ። ለምሳሌ አንድ ሰው ኮንቴንት ክሬተር መሆን ሲፈልግ መስራት ያለበት መጀመሪያው ሰው ምን ይፈልጋል የሚለውን እንጂ ራሱ የሚፈልገውን ነገር አይደለም መስራት ያለበት። ለምንድን ነው እኔ አሁን እዚህ ጋር ስለ ኤአይ ነው በደንብ እያስተማርኩ ያለሁት። ለእናንተ ስል በደንብ ተዘጋጅቼ ነው መጥቼ የማስተምረው፣ የሆነ ነገር አጥንቼ ነው የምነግራችሁ። ነገር ግን ይሄ የማደርግበት ስለ ኤአይ የማወራችሁ ምክንያት አንደኛ ጠቃሚ ነገር ነው እየነገርኳችሁ ያለሁት። ሁለተኛው ነገር ደግሞ ጊዜው የኤአይ ስለሆነ ኮንቴንታችሁን ወደ ኤአይ ጋር ቀይራችሁ ለተወሰነ ጊዜ ስሩ ላለው። ይሄ ማንም ያልነገራችሁ እኔ ግን የምነግራችሁ ነገር ነው። አሁን ቪዲዮ የምትሰሩ ሰዎች ኮንቴንት ክሬተሮች ትኩረታችሁን ኤአይ ላይ አድርጋችሁ ቪዲዮ ስሩ። ይሄን ያልኩበት ምክንያት አለኝ። ብዙ ቪዲዮዎች ስለ ኤአይ እየተለቀቁ ነው። ለምሳሌ አንድ ጊዜ ኤርድሮፕ በመጣ ጊዜ ምንድነው ሰው ሁላ ስለ ኤርድሮፕ እየሰራ ነበር አይደለ? ለምን? ምክንያቱም ያ ጊዜው የኤርድሮፕ ነበር አይደለ? አብዛኛው ዩቲዩበር ግን እየሰራ ያለው ለምንድነው? ቻናሉን ግሎ ለማድረግ ነው፣ ቻናሉን ለማሳደግ ነው፣ ቪውን ለመጨመር ነው። ስለዚህ እናንተም ይሄን ኦፖርቹኒቲ ወስዳችሁ ቪዲዮአችሁን ለተወሰነ ጊዜ ስለ ኤአይ ብቻ ስሩ ላለው። ለዚህም ነው እኔ ስለ ኤአይ አሁን ላይ እየሰራ ያለሁበት ምክንያት። ግልጹን ስነግራችሁ ኤአይ በአሁን ሰዓት ምንድነው ዩቲዩብን ተቆጣጥሮ ያለው ኮንቴንት ወይንም ደግሞ ትሬንድ ኤአይ ስለሆነ ነው ማለት ነው። ስለዚህ እናንተም ኤአይን ተጠቅማችሁ ቪዲዮ ስሩ ላለው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት። እንደገና ሌሎች ጠቃሚ የሆኑት ስለ ቴክኖሎጂ ቪዲዮዎች የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉት። ይህን ቪዲዮ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስክመለስ መልካም ቆይታ። ቻው።